ባልና ሚስት ከአንድ ወንዝ ይቀዳሉ ቢልም ቅዱሱ መጽሐፍ እነዚህ ባለትዳሮች እንኳን ከአንድ ወንዝ ሊቀዱ አንዱ ለሌላው እሳትና ጭድ ሆኖ ለመጠፋፋት የሚነሱ ልጆችና የተከበረ ትዳር ያለውን ባል ከሚስቱ ጀርባ አንድ ብቻ ሳይሆን በቁጥር በርከት ያሉ ውሽማዎችን አስቀምጦ በትዳር ላይ የሚደረግን ብልግና ደረጃ ከፍ አድርጎ የህጋዊ ሚስቱን ቦርሳና ኤቲኤም እየሰረቀ ሻገር ካለ ደግሞ እንደ መርካቶ ኪስ አውላቂ የሚስቱን ኪስ በሌብነት እያጠበ ከልጆቹ ጎሮሮ ነጥቆ ከሚስቱ የሰረቀውን ገንዘብ በደጅ ለሚያኖራቸው ውሽሞች ይበትናል። ታዲያ ይህ ሁሉ በደልና ግፍ የውስጡን የክፋት ጥም ያልቆረጠለት ባል ውዴ ውዴ ካንቺ ርቆ አይችልም ሆዴ ብሎ ልቧን በቅቤ ምላሱ ሸንግሎ እርቅና ፍቅር ቤቴ መሰስ ብሎ ገባልኝ ብላ እየፈነጠዘች የነበረችውን ሚስቱን በማታለል ከምድር 4000 ጫማ ከፍ ብላ በፕሌን እንድትንሳፈፍ ካደረጋት በኋላ አፈርነሽና ወደ አፈር ተመለሺ ብሎ በቅቤ ምላሱ አታሏት ሽቅብ ያወጣትን ሚስቱን ካወጣበት ሰገነት ቁልቁል ከሰማይ ወደ ምድር እንድትፈጠፈጥ አደረገ። 4000 ጫማ ስላችሁ ቀለል አድርጋችሁ እንዳታስቡት። በምስራቅ አፍሪካ በርዝመቱ አቻ ያልተገኘለት የኢትዮጵያ ንግድ ባንክ ዋና መስሪያ ቤት 209 ሜትር ሲሆን 4000 ጫማ ወይም 1219 ሜትር ማለት ይህ ትልቁ የንግድ ባንክ ህንጻ 6 ጊዜ ወደ ላይ ስንደርበው የሚመጣውን ርዝመት ይሆናል ማለት ነው። ታዲያ ከዚህ ሁሉ ማአት ተርፋ አይ ሰርቫይቭድ የሚል ርዕስ ያለው መጽሐፍ ጽፋ በመድረክም በሚዲያም እየቀረበች ለሴት እህቶቼ ትምህርት ይሆን ዘንድ እያለች የህይወት ተሞክሮዋን የምታካፍለው ሴት ስለሆነችው ቪክቶሪያ ነው ዛሬ ማጫወታችሁ። ክብሯን አድማጭ ተመልካቾቻችን ላይክና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ ስንል የክብር ግብዣችን ነው። ክብሯን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል። በግሪጎሪያውያኑ ዘመን ቀመር 1979 ላይ ከዚሁ ከጥቁሩ ሰው አህጉር ደቡብ አፍሪካ የተወለደው ኤሚሊ እንደ ብዙሃኑ ከተራውና ከርታታው ማህበረሰብ ክፍል የተገኘ ቤተሰቦቹም የሥርዓትና የወግ ሰው በመሆናቸው ሲሳሳትና ሲያጠፋ እንደ ኢትዮጵያዊ ወላጆች ልምጭ አንስተው አደብ እያስገዙት ባስ ካለ ደግሞ ጭኑስ ገብቶ ምጅልግ እያደረጉ ከአባት ቅድሚያታቸው የወረሱትን ሥርዓትና ወግ አቅማቸው በፈቀደው ሁሉ ለልጃቸው ኤሚሊ እየመከሩና እየገጸጹ አሳደጉት። የኤሚሊም ዕድሜ ለትምህርት ደረሰ እና ወላጆቹ ብዕርና ደብተር አስታጥቀው ወደ ትምህርት ቤት ሰደዱት። ትምህርት ቤት የገባው ኤሚሊ ትምህርት ብዙም የማይገባው ስለነበር መማሪያ ዕውቀት አዝመራ የሚታጨድበት ሰፊ ማሳ መሆኑን ሳይረዳ እንዲሁ ከቤት ትምህርት ቤት ከትምህርት ቤት ወደ ቤት ሲባዝን እድሜውን ፈጀ። አያሉ ጌታ እንዴት አድርጎ የእህልዋን ነገር እንደሚያበጃጀው አጃይብ ነውና ኤሚሊ እንዲሁ እንደዋዛ ያመለከተው ወደ ዩናይትድ ኪንግደም ለመሄድ የሞላው ፎርም ተቀባይነት ስላገኘ በአፍላነት እድሜው ገና በ19 ዓመቱ የኤሚሊ እግሮች የዩናይትድ ኪንግደምን አፈር ረገጡ። የቁጥርና የፊደል ነገር ብዙም የማይጥመው ኤሚሊ በርከት እንዳሉ ስደተኞች የፓርኪንግ እና የሴኩሪቲ ስራን ከመስራት ይልቅ ልቡ ውትድርናን ከጀለ። የብሪቲሽን አርሚ በመቀላቀል ከተራ ወታደርነት በመነሳት እስከ ሳጅንነት የደረሰ የወታደር ማዕረግን ማግኘት ቻለ። እሱ ብቻ ሳይበቃው እንደ ሀገራችን ሪፐብሊካን ፎርስ እንደሚባለው ለተመረጡ ወታደራዊ ኦፕሬሽኖች ብቻ እንደሚመደቡት ላሉ የብሪቲሽ ኤሪትሪያል አርሚ ለሚባል የውትድርና እና የአካል ብቃት አሰልጣኝ ሆኖ ተመደበ። በስራና በህይወት ቀናና መልካም መንገዶችን የተጓዘው ኤሚሊ አሁን ደግሞ ጊዜው ያጥንቴን ፍላጭ አግኝቼ 3 ጉልቻ መስርቼ ኑሮዬን ከቤተሰብ ጋር አሃዱ ብዬ የምጀምርበት ነው ብሎ አስቦ በዚያው በስራ ቦታ የተዋወቃትን እንስት ኬቲን ለትዳር ይጠይቃታል። ደባል ባህሪውን ጠንቅቃ ያላወቀችው ኬቲም ሁለቴ እንኳን ሳታስብበት በቅቤ ምላሱ ተሸንግላ ወደ ትዳር ገባች። በትዳር ህይወታቸው ኤሚሊ እንደ አባወራ ቤቱን ሰጥለጥ አድርጎ መምራት የሚገባው ቢሆንም እንኳን ሊያስተዳድረው ቤቱን ዞር ብሎ የማያይ ይልቁንም በቁማር ሱስ አእምሮ የነወለለ ባለቤቱን ኬቲን ቤት አስቀምጦ ሌላ ሴት የሚያሳድድ ሰው ሆነ። ይህንንም ባህሪውን የተመለከተችው ኬት መክራ ብታስመክርም ልቡ የሸፈተው ባለቤቷ ኤሚሊ ግን በጀሊላት አልፈቀደም። ታዲያ ከዚህ በላይ መሸከም ያልቻለችው ኬት ትዳሩን በፍቺ እንዲጠናቀቅ ጥያቄ በማቅረቧ የኤሚሊና የኬት የትዳር ህይወት በፍቺ ተጠናቀቀ። አስከፊው የታሪክ ጥፋት የሚጀምረው ከዚህ በኋላ ስለሆነ ልብ ብላችሁ አዳምጡኝ። ኤሚሊ ከዚህ በኋላ ነፃ ሰው ነኝ፣ በዚህ ውጣ በዚህ ግባ የሚለኝ ሰው የለም ብሎ ከወታደር የማይጠበቅ ስነ ምግባሩን አባብሶ ቀጠለው። በዚህ መሃል match.com በተሰኘ የኦንላይን ዴቲንግ ዌብሳይት ቪክቶሪያን ይተዋወቃል። ቪክቶሪያ ማለት የ37 ዓመት ሴት ስትሆን እዛው ኤሚሊ በሚሰራበት የብሪቲሽ አርሚ ፊዚዮቴራፒስት ነበረች። ሁለቱም በወታደር ቤት ማሳለፋቸው ትውውቃቸውን ቀላልና ፈጣን ስላደረገላቸው ጊዜ ከምናባክን በማለት በደንብ እንኳን ሳይተዋወቁ ወደ ትዳር ገቡ። በትዳር ህይወታቸውም 2 ልጆችን ማፍራት ቻሉ። ታዲያ በትዳራቸው አፍላ ጊዜያት ኤሚሊ መልካምና ጥሩ አባት ለመሆን የሚጥር ሰው ነበር። ነገር ግን ጊዜ እየሄደ ሲመጣ በደንብ ሁለቱም ጥንዶች እየተዋወቁ ሲመጡ ኤሚሊ ባህሪው መለዋወጥ ጀመረ። የኤሚሊም የዕለት ተዕለት ተግባሮች እየጠጡ ቤት መምጣት፣ ገንዘቡን በቁማርና
ሱሳሱሶች ማባከን ቤቱንና ልጆቹን ዞር ብሎ የማያይ አባት ሆነ። ይባሱን ብሎ ከጓደኞቹ ገንዘብ እየተበደረ የሚጠጣና የሚቆምር ሰው ሆነ። ታዲያ ይህን የተበደረውንና በቁማር የሚበላውን ገንዘብ ራሱ መክፈል ስለማይችል ኤሚሊ ያባከነውን ገንዘብ የምትከፍለው ባለቤቱ ቪክቶሪያ ነበረች። ይህ ሁሉ ነገር ከአቅሟ በላይ ሲሆንባት ባለቤቱ ቪክቶሪያ ለምን እንደዚህ ታደርጋለህ ብላ ስትጠይቀው ኤሚሊ የሚመልስላት አንቺ እኔን ስለማታምኚኝ ነው፣ ከዚህ በፊት የነበረሽ ባልም እንደዚህ ስለምትጠራጠሪው ነው ጥሎሽ የሄደው እያለ አእምሯን የሚነካ ንግግር ይናገራታል። ቪክቶሪያ ምናልባት እኔ አስጨንቄው ሊሆን ይችላል እንደዚህ የሚሆነው ብላ በማሰብ ባለቤቷ ላይ የተመለከተችውን የባህሪ ለውጥ በመቻልና በዝምታ ታልፈዋለች። በዚህ ብቻ ሳይበቃት ከዕለታት አንድ ቀን ቪክቶሪያ ቤት ስታጸዳ የኤሚሊ ኮምፒውተር ክፍት ሆኖ ታገኘዋለች። ከዛም ኮምፒውተሩ ላይ ባለቤቷ ኤሚሊ ከሌላ ሴቶች ጋር የተላላካቸውን መልእክቶች ተመለከተች። ባየችው ነገር እጅግ በጣም በማዘን የትዳሯ ጉዳይ ለመፍረስ አፋፍ ላይ እንደደረሰ ተረዳች። ነገር ግን በችኮላ የሆነ ውሳኔ ከመወስን በሚል ቪክቶሪያ ነገሩን በዝምታ አለፈችው። ባል ኤሚሊም በእኩይ ባህሪው ገፍቶበት እንደ መርካቶ ሌባ የሚስቱን ኪስ እየዳበሰ አሊያም ደግሞ ከጓደኞቹ እየተበደረ ከሚስቱ ቪክቶሪያ ውጭ ከደጅ ሌላ ሴት አስቀምጦ በሚሰርቃቸው ገንዘቦች እደጅ ያለችውን ውሽማውን ያኖርበት ጀመር። የሚበደረውና ከገዛ ሚስቱ የሚሰርቀው ገንዘብ ለሚፈልገው ጉዳይ አልበቃ ቢለው ኤሚሊ ባለቤቱን ገድሎ ከሞተች በኋላ ከኢንሹራንስ የሚገኘውን ዳጎስ ያለ ገንዘብ ለአዲስ ጎጆ መውጫ አደርገዋለሁ ብሎ እቅድ ነደፈ። የወጠነውንም የሞት ሴራ እንዲሳካ ሚስቱ ቪክቶሪያ ዞር ባለችበት ኤሚሊ ኩሽና ገብቶ የምግብ ማብሰያ ሲሊንደሩን መስመሩን በጥሶ የእሳት ቃጠሎ ተነስቶ በዚያው የእሳት ቃጠሎ ሚስቱ ቪክቶሪያ እንድትሞት አቅዶ ከቤት ይወጣል። ነገር ግን ሚስቱ ቪክቶሪያ ወደ ኩሽና ስትገባ የጋስ ሽታ ቤቱን ስለሞላው እሳት ከመለኮሷ በፊት ሲሊንደሩን ቼክ ታደርገዋለች። ያኔ የጋስ መስመሩ መለያየቱን ተመልክታ እርምጃ በመውሰዷ አካሌ ነው ብላ ያገባችው ባል ያቀደላትን ሞት አመለጠች። አንድ ነገር ልብ በሉ፣ ባል ይህን ሁሉ ሲያደርግና ሲያቀድ ሚስት የምታውቀው አንድም ነገር የለም። ኤሚሊም የመጀመሪያ እቅዱ መክሸፉን ሲመለከት ሁለተኛ እቅድ አወጣ። እሱም ሚስቱ የምትወደውን የፓራሹት ዝላይ በመጋበዝ ነገር ግን የሚሰጣትን ፓራሹት አበላሽቶና እንዳይሰራ አድርጎ በመስጠት በማያስጠረጥር መልኩ ሊገላት አቀደ። አዲስ ፓራሹት በመግዛት ሚስቱን ቪክቶሪያን ሰርፕራይዝ አደረጋት። ምንም ያልጠረጠረችው ሚስትን በቃ ትዳሬ ሊታደስ መንገድ ጀምሯል ብላ ከኤሚሊ ጋር በመያያዝ የተደገሰላትን ሞት ምንም ሳትጠረጥር ወደ ፓራሹት ዝላይ ሄደች። ወደ ፕሌንም በመውጣት 4000 ጫማ ሰማይ ላይ ከተንሳፈፈችበት ቁልቁል ተምዘገዘገች። የፓራሹት ዝላይ ጥርሷን የነቀለችበት ነውና ከተወሰኑ ደቂቃዎች በኋላ ፓራሹቱን ስትሞክረው አልሰራ አላት። ቪክቶሪያም ከ4000 ጫማ ከፕሌን መሬት ላይ ተፈጠፈጠች። በአካባቢው የነበሩ ሰዎች ሲናገሩ እንዲህ ይላሉ። ቪክቶሪያ ማትሙች ያላት ነፍስ ሆነችና 6 የኢትዮጵያ ንግድ ባንክን የህንጻ ቁመት ከሚያክል ቦታ ወድቃ ተረፈች። ጉዳዩ አዲስና አነጋጋሪ የሆነበት ፖሊስ ጉዳዩን ሲመረምር ጣቶች ሁሉ ባለቤቷ ኤሚሊ ላይ ጠቆሙ። ፍርድ ቤትም ኤሚሊን ጥፋተኛ ሆኖ ስላገኘው የኤሚሊ እጅ ከተያዘበት ቀን አንስቶ የ18 ዓመት ቅጣት ጣለበት። ቪክቶሪያም ድና ከሆስፒታል ከወጣች በኋላ የተለያዩ ኢንተርቪዎችን የሰጠች ሲሆን አይ ሰርቫይቭድ የሚል መጽሐፍ በመጻፍ ብዙ ሴቶችን የምታበረታታ ሴት ሆነች። ክቡራን አድማጭ ተመልካቾቻችን ማንኛውንም አይነት አስተያየት በኮሜንት መስጫ ሳጥን ውስጥ አስቀምጡልን እያልን በሌላ ዝግጅት እስክንገናኝ መልካም ሳምንት ይሁንላችሁ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።